ታሳዝኛለሽ ባይዘይ ነግሬሽ አላቅም አይደል? በጣም ነው የምታሳዝኝ። አዝነብሻለሁ ሳይሆን አዝነልሻለሁ። እንዴት ነው እንደማይጠቅምሽ ታውቂያለሽ፣ እንደማይረባሽ ታውቂያለሽ። የክርስቶስና የቤተክርስቲያን ምስል ቤትሽ እንደሚያበላሽ ታውቂያለሽ። ግን ትውስታ ስላለ፣ ትዝታ ስላለ፣ ሜሞሪዎች ስላሉ ክፉ አመሎችን አይተሽ ምናልባት ነገ ይስተካከላል በሚልም ልብም ሊሆን እንደሚችል እኮ አስባለሁ። ግን ሊጸልይልሽ ይፈልጋል። ቁረጥላት ብዬ ከልቧ ላይ ቁረጥላት። በቃ እንድትጨክን አድርጋት። ነገዋን ከሚያሳጣት የዛሬ ሳቅ፣ ነገዋን ከሚያሳጣት ጥቂት ደስታ፣ ከብቸኝነት ፍርሃት ለሚገላገል ትንሽ ፍቅር ብለሽ የረጅም ጊዜ የእግዚአብሔርን እቅድ ቤትሽ እንዳይከስም ፈራልሻል። እንዲህ ብዬ ልጸልይልሽ። እግዚአብሔር ሆይ እርዳት፣ እግዚአብሔር ሆይ እንድትወስን አድርጋት። እንደማይጠቅማት ታውቃለች፣ እንደማይረባት ታውቃለች። ሰልፊሽ እንደሆነ ራሱ እንደሚወደድ እሷን ያን ያህል እንደማይወዳት ሲመቸው ብቻ እንደሚወዳት እሷም ታውቃላችሁ። ግን እንዳትወስን ያደረጋት ምንድነው? ይሄ ስኬርስ ሜንታሊቲ ነው። እሱን አጥቼ ሌላ ሰው ባላገኘስ፣ ብቻዬን በሆነስ የሚል ፍርሃት ነው። እና አባት ሆይ እርዳት፣ በቃ እንድትል አድርጋት። ጥርስ አስነክሳት። እግዚአብሔር ክፉ ነገር ላይ ክፉ መሆን ያንተ ባህሪ ነው። እግዚአብሔር ከመልካሙ ጋር መልካም፣ ከቅኑ ጋር ቅን፣ ከጠማማው ጋር ጠማማ ነው እንደሚል በቃ ለጠማማ እንድትጠም ልብህን ስጣት። ያንተ ልብ እግዚአብሔር እንደዛ አድርጋት። እቀይረዋለሁ በሚል ተልካሻ ሀሳብ ልቧን እንዳታጣ፣ ኮንፊደንሷን እንዳታጣ፣ ልጅነቷን እንዳታጣ፣ አቅሟን እንዳታጣ፣ የመውደድ ፍላጎቷን እንዳታጣ የጸለይኩላት እግዚአብሔር ሆይ ቤት በፍቅር እንደማይሰራ ቤት በጥበብ እንደሚሰራ ቃልህ እንዲህ እሱ ልቧ ላይ እንዲሰርጽ ነው የጸለይኩላት። ሁሉን ታደርግ ዘንድ ቻይ ነህ። ይህንንም እንድታደርግ አምኜ ጸልያለሁ።